የምናገኘው ሰው ተመሳሳይ፣ ውሏችን ተመሳሳይ፣ አዳራችን ተመሳሳይ፣ እዛው ቦታ ጋር ሆነን 10 20 30 40 50 እያለ እድሜው ይሄዳል 60 70 80 ይላል እንጂ መፍትሄ አናገኝም። ከዛ ኢንቫይሮንመንት መጀመሪያ ራሳችንን ማውጣት አለብን። አውጥተን ውሏችንም አዳራችንም ቦታውም ሁሉ ነገር ከተቀየረ ለሳምንት ይሁን ለ15 ቀን ይሁን ወይንም ለወር ለሁለት ወር ይሁን ከዛ ውስጥ ግን ወጥተን ብንመለከተው ችግሩ ቀላል ሊሆን ይችላል። የማይፈታ የሚመስለን ነገር ወይ እድሜ ልክ ችግር ሆኖ ይቀመጣል ወይ ደግሞ አንዳንዶች ደግሞ ራሳቸውን ያጠፋሉ። ለምንድነው? ወጥተው ስለማያዩት ነው። ያስጨነቀን ነገር ውስጥ ቁጭ ብለን መፍትሄ ልናመጣ አንችልም። አንዳንድ የህይወት ጭንቀቶች የሚፈጥርብን ጫና የሚፈጥርብን ነገር ዞር ብለን ስንመለከተው እኮ እንስቃለን። ትንሽ ነገር ናት። ያችን ትንሽ ነገር ግን ወጣ ብለን ስላየናት ነው የተመለከትነው እንጂ እዛ ውስጥ ተነክረን ግን ምንጨነቅ ከሆነ በፍጹም መፍትሄ አናመጣም። እስቲ የሆነ ነገር በጣም አይምሯችን ሲይዘው ወይ ደግሞ በጣም ሲያስጨንቀን በቃ እንቅልፍ ሲያሳጣን ከምንውልበት ከምናድርበት ቦታ ገለል ብለን ለተወሰኑ ቀናቶች ሌላ ቦታ እንሂድ። የምናገኘው ሰው በትክክል ከልቡ እኛን የሚመክረን ሰው ይሁን። ውሏችን ከኛ ተሽሎ አይምሮ ከኛ የበለጠ ይበሰለ ፈጣሪውን የሚያውቅ ለህግ የተገዛ ሰው ሆኖ አሉ አይደለም እናማክራቸው የኔ የምንላቸው ሰዎች እስቲ እነሱ ጋር ሄደን እውነቱን ነግረናቸው እንስማ። እስቲ ባለሙያ ጋር እንሂድ። ከዛ አካባቢ ትንሽ ገለል እንበል። ለቀናት ለሳምንታት ለወራት የቻልነውን ያህል መፍትሄ እናገኛለን። ውሳኔያችንን እንወስናለን። ራሳችን ላይ ጉዳት አናደርስም። አለበለዚያ ግን የዘላለም ሀዘን ወይ ራስን ማጥፋት መከፋት እሱ ደግሞ እያደር ጤናችን ላይ ችግር ያመጣል። ስራችን ላይ ፐርፎርማንሳችን በጣም ይወርዳል።